በአንድ ወቅት ባልና ሚስት አብረው ሲኖሩ በመሃላቸው ልዩ የሆነ ፍቅር ነበራቸው። ሁለት ልጆችም ወልደው ነበረ። ነገር ግን ችግር ላይ በመውደቃቸው ባል ሊሰራ ተስማምተው ራቅ ወዳለ ከተማ ሄዶ መስራት ጀመረ። በተከታታይ ለ16 ዓመታት ከሰራ ከዚያ ወደ ናፈቁት ቤተሰቦቹ ለመሄድ ሲነሳ ያልገመተው ነገር ከቀጣሪዎቹ ሰማ። ደሞዙ በተለያየ ምክንያት ተቆራርጦ ከሚጠብቀው ከግማሽ በታች የሆነው 3000 ብር ተሰጠው። የተሰጠውን ተቀብሎ እግረ መንገዱ ስራ ካገኘ እየሰራ ጠርቀም ያለ ብር ይዞ ቤተሰቦቹ ጋር ለመሄድ ተነሳ። በመንገዱ አንድ ሸምገል ያለው አባት አገኘ። ወዴት ትሄዳለህ ልጄ? ከየት ነውስ የምትመጣው? አሉት። እሱም ከመጀመሪያው እስከ መጨረሻው ነገራቸው። እሳቸውም እንዲህ አሉት፣ እንግዲያውስ የምትፈልገውን ነገር ማግኘት ቀላል ነው። እሱም እንዴት አባቴ ሲል ጠየቃቸው። እሳቸውም በል 1000 ብሩን አምጣና እነግርሃለሁ አሉት። የቸገረው ነውና አንስቶ 1000 ብሩን ይሰጣቸዋል። እኚህ አባትም አቋራጭ ነው ብለህ በማታውቀው መንገድ አትሂድ፣ ይህ ምክር አንድ ነው ይሉታል። ሁለተኛውን 1000 አምጣና ሁለተኛውን መንገድ ልንገርህ ሲሉት እሱም በየዋህነት ሁለተኛውን 1000 ይሰጣል። በማያገባህ አትግባ፣ ይህ ደግሞ ሁለተኛው ምክሬ ነው ይሉታል። እሱም በቃ ይሄ ነው ሲላቸው፣ አዎን ልጄ፣ ሶስተኛውን አምጣና በጣም አስፈላጊውና የመጨረሻውን ስጦታዬ ልስጥህ አሉት። እሱም ሰጣ። እሳቸውም ክፉ ለማድረግ አትቸኩል ብለውት በባዶ ኪሱ ከ3 ምክሮች ጋር አሰናበቱት። እሱም ጉዞውን ወደ ቤቱ አደረገ። በመንገድ ነጋዴዎችን አግኝቶ እያወራ ሲጓዙ መሸ። ነጋዴዎቹም ለምን በአቋራጭ አንሄድም በማለት ጉዞ ጀመሩ። እሱም አብሯቸው ጉዞ እንደጀመረ የሽማግሌውን አባት ምክር ትዝ አለው። አቋራጭ ነው ብለህ በማታውቀው መንገድ አትሂድ የሚለውን። ስለዚህ ተመልሶ በሚያውቀው መንገድ ተጉዞ ብቻውን ከጨለመ ከተማ ገባ። የመሸበት እንግዳ ነኝ አሳድሩኝ በማለት ሰው ጠየቀ። አንድ የዛ ከተማ ሰውም ይኸውልህ ወንድሜ፣ እዛ ቤት ሂድ ያሳድርሃል፣ ነገር ግን እዛ ቤት የገባ ሰው አይወጣም፣ ለማንኛውም እድልህን ሞክር አለው። እሱም የተባለበት ቤት አንኳኩቶ ቤቴ እንግዳ ነው ተብሎ ገባ። ታዲያ ከቤቱ ባለቤት ጋር ሲያወጉ ከየት እንደመጣ ቢነግረው ባለቤቱ ተገርሞ እንዴት ሆነህ ተረፍክ? ባልከው መስመር ይመጡ የነበሩ ነጋዴዎች ተዘርፈው ነጋዴዎቹም ተገለው ከተማው ለቅሶ ብቻ እኮ ነው የሆነው አለው። ይህቺ በ1000 ብር የገዛት ምክር በብር የማትገዛ ህይወቱን አተረፈችለት ማለት ነው። ስለመሸ የቤቱ እመቤት ምግብ ለእንግዳው ልታቀርብ ከጓዳ ብቅ አለች። እንግዳው አይኑን ማመን አልቻለም። የተወሰነ አካሏ ብቻ ነው ሰው የሚመስለው፣ በዛ ላይ ማስፈራቷ ወደ ጓዳ እስክትገባ ናፈቀ። ከዚች ጋር እንዴት ትኖራለህ ብሎ ሊጠይቅ ሲል አንድ ነገር ትዝ አለው። በማያገባህ አትግባ የሚለው። ሆዱ መጠየቅ እየፈለገ ፍላጎቱን ተቋቁሞ አደረ። ደግሞ ሌላ ፈተና። የቤቱ ባለቤት ከመሄድህ በፊት የማሳይህ ነገር አለኝ ብሎ ወደ ጓራ ወሰደው።
የሰው አጽም የሞላበት ሜዳ አሳየው። እንግዳውም ይህ ምንድን ነው ማለት ፈልጎ ነበር፣ ግን በማያገባህ አትግባ ብሎ ራሱን እየነቀነቀ ዝም አለ። የቤቱ ባለቤትም ተገርሞ በእውነት አንተ የምትገርም ሰው ነህ። ይህ የምታየው ሰው ሁሉ ስለ ሚስቴ የማያገባቸውን አስተያየት ስለሰጡ የተገደሉ ናቸው። እንዳንተ እዚህ ቤት በእንግድነት የመጡ ነበሩ። አንተ ግን ታላቅ ሰው ስለሆንክ የሀብቴን 1/4 ሰጥቼሃለሁና ይዘህ ትሄዳለህ ተብሎ ባለ ብዙ ሀብት ሆኖ ወደ ቤቱ ሄደ። እዛች ዳሳሳ ጎጆ የደረሰው ከሌሊቱ 6 ሰዓት ነበረ። ሁሉም ነገር ቢለወጥም ቤቱን ግን አላጣውም። በትልቅ እንጨት የምትዘጋ በሩን ገፋ ሲያደርጋት ተከፈተች። አይኑ ግን ከሚያምነው ነገር ላይ አረፈ። ሚስቱ 2 ወጣቶች መሃል ተኝታለች። በንዴት ጥፎ ትልቅ ድንጋይ አንስቶ ወደ ውስጥ ሊገባ ሲል 3ኛው ምክር ትዝ አለው። ክፉ ለማድረግ አትቸኩል ሚለው። ከቤቱ ውጭ በተጋደመው ዛፍ ላይ ቁጭ ብሎ አደረ። ሚስት በጠዋት ተነስታ ደፋ ቀና ስትል ድንገት ባሏን ስታየው እልልታዋን አቀለጠችው። ዘላ ተጠመጠመችበት። ከእንቅልፉ የነቃው ባል በመደናገጥ ሳለ እጆቹን ይዛ ወደ ቤት ገብታ 2ቱን ወጣቶች አስተዋወቀችው። ይህ የመጀመሪያ ልጅህ ነው፣ ይህ ደግሞ 2ኛው ብላ። እንግዲህ የመጨረሻው ምክር የልጆቹን ነፍስ ከማጥፋት ረዳው ማለት ነው። ሰውየው 3ቱ የሽማግሌውን አባት ምክሮች በደስታ ከቤተሰቦቹ ጋር እንዲቀላቀል አደረጉት። 1 አቋራጭ ነው ብለህ በማታውቀው መንገድ አትሄድ። 2 በማያገባህ አትግባ። 3 ክፉ ለማድረግ አትቸኩል ብለውታል። ጽሑፉን ከፌስቡክ ገጾች ነው ያገኘሁትኝ። አስተማሪ ነው ብዬ ስላሰብኩት ደግሞ ወደዚህ ይዤው መጥቻለሁ። እና ወዶቼ ከወደዳችሁት በላይክ እና በሰብስክራይብ አበረታቱኝ። ከዚህ የበለጠ ነገር ይዤ እንድመጣ ደግሞ እናንተ ያው ደገፍ አድርጉኝ ማለት ነው። በላይክ በሰብስክራይብ ያው ብዙ ነገሮችን ቀስ በቀስ እየተስተካከሉ ይሄዳሉና በተሻለ እንድመጣ አበረታቱኝ። አመሰግናለሁ ውዶቼ።